ሰላም የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ሁላችሁም የምትፈልጉትን ነገር ደግሞ በጣም ከባድ መስሎ የሚታየንን አንድ ትልቅ ሚስጥር ይዤላችሁ ቀርብ ያለው ውፍረት ወይም ቦርጭ ለመቀነስ የግድ በየቀኑ ጂም መሄድ ወይም ሰዓታት የፈጁ ከባድ ስፖርቶችን መስራት አይኖርቦትም። እንግዲህ ሳይንሳዊ ጥናቶች እንደሚናገሩት ከሆነ ክብደት ለመቀነስ የምንከተለው የአመጋገብ ስርዓት 80% ድርሻ ሲኖረው ስፖርት ደግሞ 20% ብቻ ድርሻ ይኖረዋል ማለት ነው። ይህ ማለት ሰውነታችንን ለመቀነስ ከስፖርት ይልቅ አመጋገብ ስርዓታችን ላይ ብንሰራ በቀላሉ ሰውነታችንን ጤናማ በሆነ መንገድ መቀነስ እንደምንችል የሚያሳይ ነው ማለት ነው። ይህም ማለት ምን ማለት ነው ብለን ደግሞ በደንብ ስንመለከት ትክክለኛ ምግብ በትክክለኛ ሰዓት ከተመገብን ያለምንም ስፖርት እንቅስቃሴ ሰውነታችን ውስጥ ያለው ስብ በራሱ ጊዜ እንዲያቃጥል ማድረግ እንችላለን ማለት ነው። እንግዲህ በዛሬው ቪዲዮአችን በሰውነታችን ውስጥ የሚገኙ የስብ ማጠቂያ ሆርሞኖችን በማነቃቃት ወይም ሜታቦሊዝም የምንለው ማለት ነው ያለ ስፖርት ክብደትን በከፍተኛ ፍጥነት ለመቀነስ የሚረዱን 7 ምርጥ ምግቦችን ጥልቅ ሳይንሳዊ ማብራሪያዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። በተለይ ቁጥር 5 ላይ የምነግራችሁ ሚስጥር ህይወታችሁን እንደሚቀይረው አልጠራጠርም። አብራችሁን ቆዩ። በቅድሚያ የምንመለከተው እንቁላል ይሆናል። የመጀመሪያና ዋነኛ ምግብ እንቁላል ነው። ለረጅም ጊዜ እንቁላል የኮሌስትሮል መጠን ይጨምራል ተብሎ ይፈራ ነበር። ነገር ግን ዘመናዊ ሳይንስ ይህንን ሀሳብ ሙሉ በሙሉ ሽሮታል ወይም ደግሞ ቀይሮታል ማለት ነው። እንግዲህ እንቁላል በከፍተኛ የፕሮቲንና ጤናማ ስብ ወይም ሄልዚ ፋት የበለጸገ ነው ማለት ነው። እንግዲህ ሳይንሳዊ ማብራሪያዎች ምንድን ይላሉ ስንል ፕሮቲን ከፍተኛ የሆነ ቴርሜቲክ ኢፌክት ኦፍ ፉድ ወይም ቲኢኤፍ አለው። ይህም ማለት ሰውነታችን ፕሮቲንን ሰብሮ ለመፍጨት እና ለኃይል ለመጠቀም ካርቦሃይድሬትን ለመፍጨት ከሚጠቀመው በላይ ከፍተኛ ካሎሪን በራሱ ጊዜ ያቃጥላል እንደማለት ነው። እንግዲህ ጠዋት ቁርስ ላይ እንቁላል መመገብ ቀኑን ሙሉ የራብ ስሜት እንዳይሰማን በማድረግ የካሎሪ ፍጆታችንን በከፍተኛ ሁኔታ ይቀንሳል ማለት ነው። ሁለተኛ አቮካዶ ነው። አቮካዶ ስብ የበዛበት ምግብ ቢሆንም የሚገኘው ስብ ግን ሞኖ አንሳቹሬትድ ፋቲ አሲድ የሚባል እጅግ በጣም ጤናማ ስብ ነው ማለት ነው። አቮካዶ ውስጥ የምናገኘው ይህ ስብ በሰውነታችን ውስጥ ሌፕቲን የተባለ የመጥገብ ስሜት ሰጪ ሆርሞንን ያነቃቃል። ከዚህ በተጨማሪ አቮካዶ ስንመገብ ሆዳችን ለረጅም ሰዓት ሙሉ ሆኖ እንዲሰማን ያደርጋል ማለት ነው። በተጨማሪም በውስጡ ያለው ከፍተኛ የፋይበር መጠን የምግብ መፈጨትን በማስተካከል ስብ በሆዳችን ዙሪያ እንዳይከማች ይከላከላል ማለት ነው። በሶስተኛ ደረጃ የምንመለከተው ደግሞ አረንጓዴ ሻይ ነው። እንግዲህ ያለ ስፖርት ክብደት ለመቀነስ የሰውነታችንን የምግብ ስልቀጣ ወይም ደግሞ ሜታቦሊዝም ፍጥነት መጨመር አለበት። እንግዲህ አረንጓዴ ሻይ በውስጡ የተለያዩ ኒውትሪሽኖች አሉት። በተለይ ደግሞ ኢጂሲጂ የተባለ ከፍተኛ አንቲኦክሲዳንት ይዟል በውስጡ። ይህም ንጥረ ነገር ስብን የሚሰብሩ ሆርሞኖችን እንደ ፋይበር ኦፕቲክስ አይነቶችን በውስጡ እንደ ኖሪፐሪፍሪ በማነቃቃት ሰውነታችንን በተቀመጥንበት ወይም በተኛንበት ሰዓት እንኳን ሳይቀር ስብ እንዳይቃጠል ትልቅ እገዛ ያደርጋል ማለት ነው። ስለዚህ በቀላሉ በቀን 2 ብርጭቆ ስኳር የሌለው አረንጓዴ ሻይ መጠጣት በፍጥነት ስብ እንዲቀልጥና እንዲወጣ ያደርገዋል ማለት ነው። በአራተኛ ደረጃ የምንመለከተው አጃና ጥራጥሬዎችን ነው። እንግዲህ የተቀነባበሩ ካርቦሃይድሬቶች የምንላቸው እንደ ነጭ ዳቦ፣ ሩዝ እና ፓስታ በሰውነታችን ውስጥ የኢንሱሊን ሆርሞንን በከፍተኛ ሁኔታ ይጨምራሉ። ኢንሱሊን ደግሞ የስብ ማከማቻ ሆርሞን በመባል ይታወቃል። በአንጻሩ እንደ አጃ፣ ምስር፣ ባቄላና አተር ያሉ ምግቦችን ወይም ደግሞ ኮምፕሌክስ ካርቦሃይድሬት እና የሚያሟሙ ፋይበር ወይም ሶሉብል ፋይበር ይዘዋል ማለት ነው። እነዚህ ምግቦች በደማችን ውስጥ ያሉ የስኳር መጠን ሳይንሩ ወይም ደግሞ ሳያድጉ ቀስ እያሉ ለሰውነታችን ኃይል ስለሚሰጡን ኢንሱሊን እንዳይጨምርና ስብ እንዳይከማች ያደርጋል ማለት ነው። ስለዚህ ነጭ ዳቦ፣ ሩዝና ፓስታ ከመጠቀም ይልቅ እንደነ አጃና እንደነ ምስር ወይም ደግሞ ባቄላ አይነት ጥራጥሬዎችን በተጠቀሙ የተሻለ ይሆናል ማለት ነው። በአምስተኛ ደረጃና ማናችሁም ልትገምቱት የማትችሉት በጣም ጠቃሚው ምግብ ደግሞ የአፕል ጁስ ነው። ይህ ለብዙዎች ሚስጥር የሆነ ድንቅ ፈሳሽ ነው ማለት ነው። እንግዲህ የአፕል ውስጥ ያለው አሴቲክ አሲድ
ይሄ አሲድ በሰውነታችን ውስጥ ስብ የሚከማችበትን ፍጥነት ይቀንሳል ማለት ነው። ይሄ ማለት በሰውነታችን ስብ እንዳይከማች ትልቁን ሚና ይጫወታል ማለት ነው። እንዲሁም በሆዳችን ውስጥ ያሉ ምግቦችን ቀስ ብለው እንዲፈጭ በማድረግ ረሃብ በፍጥነት እንዳይመጣ ያደርጋል ማለት ነው። ረሃብን ቀነስን ማለት የተለያዩ ምግቦችን እንዳንመገብ ስለሚያደርገን በቀላሉ ውፍረትን ለመከላከል ትልቅ ሳይንሳዊ ጥቅም አለው ማለት ነው። እንግዲህ ከምግብ በኋላ በደማችን ውስጥ የሚነሳውን የስኳር መጠን ወይም ደግሞ ብለድ ሹገር መቆጣጠር ይችላል ማለት ነው። ከመካከለኛ ምግብ በፊት የሾርባ ማንኪያ የአፕል ጁስ ተጠቅመን በጣም ትንሽ ስኳር ብቻ አድርገን ብንጠጣ በጣም ጠቃሚ ይሆናል ማለት ነው። በስድስተኛ ደረጃነት ደግሞ የተቀመጠው ቀይ ቃሪያ፣ ዝንጅብልና እርድ ናቸው። እንግዲህ የሚያቃጥሉ ቃሪያዎች በውስጣቸው ካፕሰሲን የተባለ ንጥረ ነገር ይዟል። ይህም ንጥረ ነገር በሳይንሱ ቴርሞጄኔሲስ የሚባለውን የሰውነት ሙቀት የመጨመር ሂደት ያነቃቃል ማለት ነው። እንግዲህ ሰውነታችን ሙቀቱን ለመጨመር ካሎሪዎችን በከፍተኛ ሁኔታ ያቃጥላል። ስለዚህ ዝንጅብልና እርድን በተመሳሳይ መልኩ የሰውነትን መቆጣት ወይም ኢንፍላሜሽን በመቀነስ ውፍረትን የሚያስከትሉ ሆርሞኖችን ይገታሉ ማለት ነው። ስለዚህ ሙቀታችን በጨመረ ቁጥር ካሎሪን የመቃጠል እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ ቀይ ቃሪያ፣ ዝንጅብልና እርድ የመሳሰሉ ምግቦችን በተለያዩ የምግብ ይዘቶች ውስጥ አካተን ብንመገብ በቀላሉ ካሎሪን የማቃጠል ዘዴያቸው ከፍተኛ ስለሚሆን ውፍረትን ወይም ደግሞ አላስፈላጊ ስቦችን የመቀነስ እድላችን ከፍተኛ ይሆናል ማለት ነው። እንግዲህ በሰባተኛ ደረጃ ልንመለከተው የፈለግነው ደግሞ እርጎ ነው። እንግዲህ በመጨረሻ የሆዳችንን ጤንነት ወይም ደግሞ ገት ሄልዝ ከክብደታችን ጋር ቀጥተኛ ግንኙነት አለው ተብሎ ይታሰባል። በተፈጥሯዊ እርጎ ውስጥ የሚገኙ ፕሮባዮቲክስ የተወስጥ ወይም ጠቃሚ ባክቴሪያዎች በሆዳችን ውስጥ የምግብ መፈጨትን ያፋጥናሉ ተብሎ ይታመናል። ጥናቶች እንደሚያሳዩ ጤናማ የሆድ ባክቴሪያ ያላቸው ሰዎች ካሎሪን የማቃጠልና ስብን የመቀነስ እድላቸው ሰፊ ነው። ነገር ግን የምንገዛው እርጎ ከስኳር ነፃ መሆን መቻል ይኖርበታል ማለት ነው። ወደ ማጠቃለያው ስመጣ እነዚህ ምግቦች ከመመገባችን በተጨማሪ ያለ ስፖርት ክብደት በፍጥነት ለመቀነስ እነዚህን 3 ወርቃማ ህጎችን መተግበር ይኖርባቸዋል። በአንደኛነት የሚቀመጠው ውሃ በብዛት መጠጣት ነው። በተለይ ከምግብ 30 ደቂቃ በፊት ግማሽ ሊትር ውሃ መጠጣት የረሃብ ስሜትን በ44% ይቀንሳል ተብሎ ይታመናል። በሁለተኛ ደረጃነት ደግሞ በቂ እንቅልፍ ማግኘት ነው። እንቅልፍ ሲያጥረውን ኮርቲሶል የተባለ የጭንቀት ሆርሞን ይጨምራል። ይህም ሆርሞን ደግሞ ስብ በተለይ የቦርጭ ስብ በሆድ ዙሪያ እንዲከማች ያደርጋል ማለት ነው። ስለዚህ በቂ እንቅልፍ እንዲወስደን ማድረግ ይኖርብናል ማለት ነው። በሶስተኛ ደረጃነት ደግሞ የምናስቀምጠው ምግብን አኝኮ መብላት ነው። አእምሯችን መጥገባችንን ለመረዳት 20 ደቂቃ ይፈጅበታል። ስለዚህ ቀስ ብለን በመመገብ ሳናስበው የመጥገብ ስሜት ውስጥ እንገባለን ማለት ነው። ወይም ደግሞ የካሎሪን መጠናችን እንዲቀንስ ያደርገዋል ማለት ነው። እንግዲህ ውድ የዩቲዩብ ቻናል ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። ጤናማ ህይወትን ለመምራት ዛሬውኑ ከአመጋገበው ላይ ስኳር እና ነጭ ዱቄትን በመቀነስ እነዚህን 7 ምግቦችን አዘውትረን መመገብ ይኖርብናል። ውጤቱን በአጭር ጊዜም ደግሞ እንደሚያዩት እርግጠኛ ነኝ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ማድረግ እንዳይረሱ፣ ለወዳጅ ዘመዶ ደግሞ ሼር ያድርጉት። በየሳምንቱ እንደዚህ አይነት ሳይንሳዊና ጠቃሚ የጤና መረጃዎች እንዲደርሱት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁ ይብዛ።